የትዕግስት አበረ ወንድም የበላይነሽ በለጠ ወንድም ልጅ ያበረ ፈንቴ ልጅ እና ስለዚህ እህት አለምዬ ብቻችን ምግባችንን እንመገብ። በጣም ይጣፍጣል። ሴት የኔ ማር የበላው ነው እናትሽ ሆና ነው ዝም ያለችው? ችግር አለ? ኧረ የለም ችግር የለም። አይ ማሚ የት ነው የጠጣችሁት? የጠጣችሁት የት ነው? አዳጎ ስንት ጠጣ? እኔ 10 ቅድም 8 አልክ፣ አሁን 10። ምንድን ነው የጠጣችሁ? ድራፍት ነው ቢራ? ቢራ ስንት 10 ነው 8 የጠጣው? 10 ቢራ። ከዚህ በፊት ጠጥተህ ታውቃለህ? 10 ቢራ? ኧረ ተይ 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 ታለም ተይ ማለት ለአንተ ብዬ እኮ ነው። እና እኔ ምን ሆናለሁ? አይ ከአቅም በላይ በልክ ሲሆን ነው። በልክ ሲሆን ነው። እኔ ማለት ነው እንደውም በድለሽኛል። እንዴት በይ? እሺ እንዴት ካልሽ እሺ ሳይሆን እንዴት በይ እኮ። እንዴት ማለት ነው? ቤቴን ታውቂዋለሽ አይደል? ቤቴን ምን እንደሚጠመቅ ምን እንደሚጋገር ታውቂዋለሽ አይደል? እኔ መለስ አበረ ያበረው ፈንቴ የላስታው ገበሬ ጀግና። አዎ ነጭ ከጥቁር የሚያመርተው ጠጁም እውነት ነው። ገብስ ጠላውም ቀይ ጠላውም አረቄውም ኡዞ ታውቂያለሽ። ግን እኮ ሲበዛ ጥሩ አይደለም። በልክ ሲሆን ነው። ችግር የለም። ለህይወቴ ባለቤቴ ነኝ። እሺ አንቺ መክረሽኝ ለህይወቴ አንቺ እኮ አይደለሽም እንዴ ማለት ታየታለምታይ ምን ችግር አለው? በልክ መሆን ጥሩ ነው። አትጠጣ ልብላበት እና ብላሽ ምግቡን ልተው? አይ አላልኩም። ብላ። እሺ ብላ ልብላበት። እንዴ ገጠር እኮ ማለት ጥሩ ጠላ ይጠመቃል። ወገናችን ታውቂያለሽ፣ ቤተሰብን ታውቂያለሽ አይደል? አዎ እህቶችሽን ታውቂያለሽ፣ ወንድሞችሽን ታውቂያለሽ። እና አሁን አጋጣሚ ካንቺ ቤት መጥቼ እንግዲህ ከመጣው ስንት ቀን እንደሆነኝ አንቺ ታውቂያለሽ። አውቃለሁ። እና ስለዚህ እሪሜን አሁን ምሽት ላይ አምሽቼ እኔ የማታውቀው ሀገር እኮ ነው። የሰው ሀገር ቢሆን ችግር የለውም። እና ይሄ እኮ የሰው ሀገር ነው። ወልዲያ እኮ ሀገሬ ነው። በቃ ማምዬ ችግር አይዞሽ አትፍሪ። ኧረ እኔ አልፈራሁም። ኧረ እንዴ ፈርተሻል? ብላ አንተ ዝም ብለህ እየጠገብኩ ነው። ጠጋ አድርገህ ብላ አንተ ዝም ብለህ ብላ እና ተኛ። በቃ አንተ ብላና ተኛ። እኔም እየበላሁ ነው። ትበይ ከሆነ ብይ። ወጥ ላድርግ? የወጥ አይደለ ብይ። አንቺም ብይ። እሺ እኔ እኮ ክፉ ብናገርሽ ማለት ቅር እንዳይልሽ አይለኝም።
አይለኝ። ማም ሴት አቤት። በቃ ኧረ እሷን ታያት፣ እኔ እሷን ታያት። በቃ አንቺን ነው በቃ አንቺን ነው የምወደው። እሷ ዝም ብላ ነው እባክሽ። እኔ እየበላ ነው እንግዲህ የሀገሬ ሰው ምን ይላል መሰለሽ? ምን ያለ የሀገሬ ሰው አህያ ቢራገጥ ጥርስ አይሳበርም ይላል። ይህ ምንድን ነው ምሳሌው? እህታማች ቢጣላ አይቆራረጥም ነው በቃ። ልክ ነው። እና ስለዚህ ብይ አሁኑም ብይ ነገ ጧት እኔም የሰው ሀገር ሆነ ዙሮውን ጠጥቻለሁ። እሺ ጠጥቻለሁ። ምን ታደርጊ? ምንም የምታረጊ ነገር አለ? ምንም። ልውጣ? የት? ውጭ ልውጣ? ከዛስ ወተስ ምን ልትሆን? ምን አገባሽ? ከማድረው ባድር ወይም ቤርጎ ሂጄ አድራለሁ። ቤርጎ ልሂድልሽ? የት ብለህ ትሄዳለህ? ቤርጎ በቃ ብሻው ሙገድ፣ ብሻው አዳጎ፣ ብሻው አካባቢ ቤተሰብም አለኝ። አንቺ እኮ እህቴ ብትሆኝ ብዙ አክስት፣ አጎት ልጆችም አሉኝ እና ልውጣ አላልኩም። አላስበላኝ እኮ አልሽ። ብላ ዝም ብለህ እህሉን ብላ እናተኛ ነው ያልኩህ። ማሚ እየሰማሽ ነው? ልውጣ ስላት ብላ ትለኛለች። ለምን ትወጣለህ ደግሞ? ሰባራ ደግሞ አላስበላኝ አለኝ። ብላሽ በቃ ይሄ ያው ታዩ በቃ ችግር የለም። ይሄ የማይናገረውን ይሄ ፈጣሪ የሰጠን ጸጋ ስለሆነ ክብር ተመስገን ፈጣሪ። ሰላም ያልክ ሰላም አሳድር ብዬ የጠጣሁትን ከስጋዬ ከደሜ የበላሁትን ከስጋዬ እንዴት አድርገህ ነው እንደው ፈጣሪ እኔ እኮ እንዴት አድርገህ እንደምትወስደኝ ብቻ ይቅርታ። ግን ችግር የለም። ልጅቱም ችግር የለም፣ እናቲቱም ችግር የለም። እኔ ቤት አለኝ፣ ሚስት አለኝ፣ ልጆች አሉኝ። እኔ እኮ ለእንግድነት መጥቼ ነው እንጂ ልጅቱም ዝም እናቲቱም ዝም። ቢያንስ ይሄን ምግብ እስትበላ ድረስ መልካም ነገር ብትነግሩኝ እኔ ደስ ይለኝ ነበር። ግን አሁን ይሄን ምግብ እንዳልተወው ብላ እጎዳለሁ። ሌሊት ይርበኛል፣ ይጠማኛል። ውሃም የለ። ስጪኝ ውሃ ቅጅለት። ምግብ ሲቀርብ ውሃ ይቀርባል። ቀርቧል እኮ ተውት በቃ። ነገ እወጣለሁ። እሺ ልጅቱም እወቂው፣ እናቲቱም እወቂው፣ እኔ እወጣለሁ በቃ። እሺ እወጣለሁ። ይሄ የፈጣሪ አንተ ፈጣሪ
እንዳትረሳኝ። ሰው እኮ ሰው በቀኝ ልጠጣ ልጠጣ ልጨርሰው ጨምሪ። በቃ እንዳይፈስ። በቂ ውሃም ምግብ ነው። ብላ ክብር ተመስገን ፈጣሪ ፈጥረህ እንዳትረሳኝ። መቼም በስምንተኛው ሺህ እህት የለ ልጅ የለ ወንድም የለ እናት አባት የለ። ለእኔ ግን እንዳትረሳኝ በይች ፈጣሪ እና ልብላ ብላ። እሺ አትበሉም እናንተ? ጠግበናል። አትበሉም? ተው ብሉ። እኔ እበላለሁ። ብላ አንተ። እበላለሁ። ጎሽ የተመሰገነ አስገሳኝ ተመስገን ፈጣሪ ተመስገን። እቺንም ጎርሳትን ከስጋዬ አዋህድልኝ። ማምዬ አትበይም? ምርጥ እኮ ሽሮ ነው። ድንች ፍርፍር በጣም ይጥማል። በጊዜ በልተሽ ነው? አሁን ስንት ሰዓት ነው? 4 ሰዓት። አሁንም በልቻለሁ። ቅድም በልቼ ነበረ ጠገቡ። ኧረ አይሆንም። አሁን 4 ሰዓት አይተውልህ። አይሆንም። ገና 3 ሰዓት ከ50 ምናምን ይላል። ብቻ ያው በለው ስልክ ችግር አለበት፣ ይጮሃል። አስቀምጠውና ብላ። ራት ብላ አይደል? ይሄ አይናገርም አይደል? ወጥ ላድርግልህ? ኧረ ይበቃል። አንቺ እናቲቱም ጠገብሽ፣ ልጅቱም ጠገበኝ። እና ለምንድን ነው የማትበሉት? ጠገብን። እኔ ሆዳም ነኝ? እኛ እኮ ቅድም በልተናል። መቼ? ቅድም መክሰስ ምንድን ነው? 10 ሰዓት ላይ እንጎቻ አንጉተን በልተናል። ይሄን ያጣ ሰው ይለምናል። ብሉ። አንቺም ብይ ልጅቱም ብይ። እንብላ አብረን ነው። ጠገብን። ብላና ተኛ። ጠገብን። እኛ ጠግበን። ወጥ ላድርግልህ? እንዴ ወጥ ነው እኮ ብላ። በቃን። እኛ ብላና እንድትተኛ እና አሁን ይትረፍ። አልችልም። ነገ እንበላዋለን። ይትረፍ። እሺ እበላለሁ። በቃ ብላ። አይተርፍም። እሺ ብላ። ጠርገብ። ሁሉንም እበላለሁ። ብላ። በቃ እሺ ብላ። እሺ ደስ ይለኛል። ብላ ብቻ ሆዳም እንዳትይ። አልልህም። ብላ። ፈራሁ። ምን ሆነ? ሆዳም ነው የምትለው። አልልህም። ልጅቱም አንልህም። እሺ ወጥ ትጨምሪ እንዴ? ታይ ቆይ ወጥ ነው ችግር የለም።
አባው ብላ ዝም ብለህ በቃት። በቅቷት ነው ብላት። አንተ ብላ። ጠግቤያለሁ ብለህ ዝም ብለህ። እሺ ብቻ አልጨርስም። ጠግበሃል? ላንሳው? ከጠገብክ እስከምጠግብ ብለህ ዝም ብለህ ከጠገብክ ታኖረዋለህ። እበላለሁ እኮ እየበላ ነው። ብላሽ አታነሽም እኮ ብላሽ እና እየበላሁ አለ። ብላ በላ ለምን ትይኛለሽ? ዝም ልበል? ቀስ ብዬ ልብላው። እሺ ምን አገባሽ? ምንም ቀርቧል። ቀስ ብዬ ልብላ። ብላሽ ቀስ ብለህ ብላ። እሺ ውሃ ጠጅ አለው አለው እንዳይደፋ ሞልቷል እኮ በቃ ሞልቷል እኮ። የለው ነበር ሞላሽ። እሺ እሺ ምግብ ሲቀርብ ምንድን ነው? ውሃ ይቀርባል። ምግብና ውሃ አታውቁም እንዴ? ብቻ አዲስ ሆናችሁ እናቲቱም ልጅቱ ውሃ ምግብ ነው። እሺ እና ይሄን እበላለሁ። እሺ እንዳታነሽ። አላነሳም ብላ እሺ ላጉርሳችሁ። አንበላም ብላ ዝም ብለህ ጠግበናል። አበሉ ታውሉ ችግር የለም። ማም ነቢ እኔ ማን ነኝ? ምንሽ ነኝ? አጎቴ አጎቴ በቃ እናቲቱስ ምንሽ ነኝ? አጎቴ አይደለም። አጎትሽ አይደለም። አትሳይብኝ። ወደዛ ነው የሳልኩት። ወንድምሽ ነኝ። ና እንዴ? ወንድምሽ ነኝ። ና እንዴ? ልጅሽ አጎቴ ነኝ አለ። ትክክሉን ቃል አስቀምጣል። እሺ አንቺ እናቲቱ እንግዲህ አላወቀሽኝም ማለት ገና እንተዋወቃለን። እያሰብኩ ነው። እሺ እና ይብቃኝ። ብላ ብላ። ጠግበሃል? አዎ እጨርሰዋለሁ ብለሃል ነበር እንዴ? ክብር ይመስገን። ጨርሰዋለሁ ብለሃል ነበር ወይ? ጠገው አቀማጣው። እሺ እሺ በቃሽ። ክብር ይመስገን ፈጣሪ የተመሰገነ ይሁን። እና ስለዚህ ያው ላስታጥብ። የእጅ ውሃ እንጂ